ሰላም የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ለዛሬ ይዘንላችሁ የመጣነው ቪዲዮ በዚህ ዘመን የተራቀቀ ቴክኖሎጂ የፈታቸውን ለልብ ህመም እንድንጋለጥ የሚያደርጉን ነገሮች በምን ምክንያት ነው የሚነሳው፣ መፍትሄውስ የሚለው ነገር እናያለን። እስከ መጨረሻው አብራችን ቆዩ። ለዚህ ዩቲዩብ ቻናል አዲስ ለሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ መሆን እንዳይረሳ። እሺ፣ ከመጀመሪያው ስንጀምር ልብ ህመም ምን ማለት ነው? የልብ ህመም ማለት የልብን መደበኛ ስራ የሚያስተጓጉል የልብ ጡንቻ ቫልቫ ወይ ድማ የደም ስሮች የሚጎዳ ማንኛውም ሁኔታ ነው። ይህም ልብ በቂ ወደ ሰውነት ማድረስ የሚያቅተው እንደ የደረት ህመም፣ የትንፋሽ ማጠርና ድካም ያሉ ምልክቶች የሚያሳየን አፋጣኝ ህክምና የሚያስፈልገው ነው። በዋናነት በደም ስር መዘጋት ወይም በቫልቫ ችግር የሚመጣ በሽታ ነው። ዋና ዋና የልብ አይነቶችና መንስኤዎች፣ አንደኛ የደም ቧንቧ በሽታ። በልብ ቧንቧዎች ላይ ኮሌስትሮል በመከማቸት ደም እንዳይዘዋወር ያደርጋል። ሁለተኛ የልብ ቫልቫ በሽታ፣ የልብ ቫልቫዎች መጥበብ ወይም መፍሰስ። ሶስተኛ የልብ ምት መዛባት፣ ልብ በጣም በፈጠነ በዘገየ ወይም መደበኛ ባልሆነ ሁኔታ መምታት። የልብ ድካም፣ ልብ ደም ፓምፕ የሚያደርግ አቅሙ ሲቀንስ። የልብ ህመም ምልክቶች፣ የደረት ህመም፣ ጫና ወይም መጨናነቅ። ሁለተኛ የትንፋሽ እጥረት ወይም ማጠር። ሶስተኛ በፍጥነት ወይም መደበኛ ባልሆነ ሁኔታ መተንፈስ። ሶስተኛ የእግር የቁርጭምጭሚት ማበጥ። አራተኛ የከፍተኛ ድካም ስሜት። አሁን ደግሞ መከላከያዎችን እናያለን። የአኗኗር ዘይቤ ማስተካከያ፣ ጤናማ አመጋገብ፣ ቅባት የበዛቸው ምግቦች እንደ ስጋ፣ ስብ፣ ቅቤ መቀነስ። በምትኩ አትክልት፣ ፍራፍሬ እና ፋይበር ያላቸውን ምግቦች እንደ ገብስ፣ አጃ መመገብ። ሁለተኛ የጨው መጠን መቀነስ። ከፍተኛ የጨው አጠቃቀም ለደም ግፊት ስለሚያጋልጥ በምግብ ውስጥ የሚጨመር ጨው መቀነስ። ሶስተኛ አካላዊ እንቅስቃሴ፣ በቀን ቢያንስ ለ30 ደቂቃ ፈጣን እርምጃ ወይም መጠነኛ ስፖርት መስራት የልብ ስራ ያቃላል። አራተኛ ክብደት መቆጣጠር፣ ከልክ ያለፈው ውፍረት በልብ ላይ ጫና ስለሚፈጥር ጤናማ የሰውነት ክብደት እንዲኖረው መጠንቀቅ። ጎጂ ነገሮች ማስወገድ፣ ሲጋራ አለማጨስ፣ ሲጋራ የደም ቧንቧዎችን ስለሚያጥብና ስለሚጎዳ በፍጹም ማራቅ። የአልኮል መጠን መገደብ፣ ከመጠን ያለፈ አልኮል የልብ ጡንቻ ሊያዳግም ስለሚችል መቀነስ ወይም ማቆም። የጤና ክትትል ሜዲካል ቼክአፕ፣ አንደኛ የደም ግፊት ምርመራ፣ ግፊት ዝምተኛ ገዳይ ስለሚባል በየጊዜው መከታተል። ሁለተኛ የስኳር መጠን ማወቅ፣ ስኳር የደም ቧንቧዎችን ስለሚጎዳ ቁጥጥር ማድረግ። ሶስተኛ የኮሌስትሮል መጠን፣ በደም ውስጥ ያለው የስብ መጠን እንዳይጨምር በየጊዜው መመርመር። አስፈላጊ ማሳሰቢያ፣ የልብ ህመም የቤተሰብ ታሪክ ካለቦት ወይም እድሜው እየገፋ ከሆነ ለወንዶች ከ45 ለሴቶች ከ55 ዓመት በላይ ጥንቃቄ ማጠናከርና የሐኪም ምክር መከተል ይገባዎታል። ለዛሬ ይዘንላችሁ የመጣነው ቪዲዮ ይሄንን ይመስላል። በቀጣይ እስከምንገናኝ ቸር ቆይልን። ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልን።